ይሄ እዚህ ቪዲዮ ላይ የምትመለከቱት ሰው ምጥ ምን እንደሚመስል ማሽን ተደርጎለት የሚያየውን የህመም ጥንካሬ ነው። ለዛውም ከኖርማል ምጥ ጋር የሚመሳሰል ነው እንጂ የትክክለኛውን ምጥ አይነት ህመም ሊሰጡት አልቻሉም። እና የሚሰቃየውን ስቃይ ተመልከቱት። ሴቶች በዛ ውስጥ እናልፋለን፣ እናቶች። እንደገና ደግሞ ሰርጀሪም ሲባል ደግሞ በሰርጀሪ ያለውን መከራ ታውቁታላችሁ፣ ያያችሁት ማለት ነው። ከዛ በኋላ አራስ ቤት አለ፣ ማሳደግ፣ በአጠቃላይ መተኛት እየፈለግን ሳንተኛ ቁጭ ብለን መብላት እያማረን ቆመን እየጎረስን ለራሳችን ማድረግ እየፈለግን አይለ ልጆች እያለን እየተጎዳን ብዙ ነገር እያደረገን ግን አንዳንዴ በቂ ነገር እንዳላደረግን በደለኝነት ይሰማናል። በቂ የሆነ ነገር እንዳጎደልን ራሳችንን የምንወቅስበት ጊዜ አለ። ያ ስሜት በጣም የሚጎዳን ስሜት ይመስለኛል። ይልቁንስ ለራሳችን ክብር፣ ለራሳችን ዋጋ፣ እኔ እኮ ጠንካራ ነኝ፣ እኔ እኮ ይህንን አልፍ ያለው እግዚአብሔር ረድቶኝ ብለን በራሳችን ደስ ይለን፣ እንደውም ራሳችን ይበልጥ ልንንከባከብ፣ ለራሳችን ትኩረት ልንሰጥ በጣም ያስፈልገናል ብዬ አስባለሁ። ምክንያቱም እኛ ጠንካራ ስንሆን፣ እኛ በራሳችን ደስ ሲለን፣ አይምሯችን ጤናማ ሲሆን፣ ሰውነታችን ጤናማ ሲሆን፣ ልጆቻችንም እጅግ ደስተኛ ሆነው ከኛ ጋር መኖር ይችላሉ ማለት ነው። እነሱን ግን ለማስደሰት ብቻ እነሱን ፍጹም በቃ የሆነ ልዩ አድርገን ለማሳደግ ብቻ ራሳችንን ከጎዳን እነሱንም እኛንም ነው የምንጎዳውና ለራሳችን